ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ካናዳ ኢንተርናሽናል ስኩል ኦፍ ኢትዮጵያ ባዘጋጀው የስዕል አውደ ርዕይ ላይ በመገኘት የልጆች ቁጠባ ለቆጠቡ ተማሪዎች ሰርተፍኬት አበረከተ። አሚጎስ አባላቶቹ በጋራ በመሆን ከተሰማሩበት የኢንቨስትመንት አማራጮች መካከል አንዱ ካናዳ ኢንተርናሽናል ስኩል ኦፍ ኢትዮጵያ መሆኑ ይታወቃል። ትምህርት ቤቱ ባሳለፍነው ሳምንት ሰኔ 6 2018 ተማሪዎቹ የሳሏቸውን ከ60 በላይ ስዕሎች የወደፊቱን በቀለም በሚል መሪ ቃል በሂልተን ሆቴል የስዕል አውደ ርዕይ አዘጋጅቷል። በፕሮግራሙ ላይም አሚጎስን የክብር እንግዳ አድርጎ ጋብዟል። በተጨማሪም የኢትዮጵያ ህብረት ስራ ኮሚሽን ጽሕፈት ቤት ኃላፊ አቶ አምባይ ወልዴ፣ ሎሬት ደስታ ሀጎስ፣ የእንግሊዝ ኤምባሲ ምክትል አምባሳደር ሚስተር ሉክ ብሉክ፣ ወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ ከዚህ ቀደም ለ108 ተማሪዎች የ1000 ብር ቁጠባ በስጦታ መልክ አሚጎስ ማበርከቱን ገልጸው ለቆጠቡት ተማሪዎችም በአውደ ርዕዩ ላይ ሰርተፍኬት አበርክተዋል። እንዲሁም የአሚጎስ ቦርድ ሰብሳቢ አቶ ዳዊት ወልደ አማኑኤል በፕሮግራሙ ላይ የእነዚህ ልጆች ስዕል ሳይ መጪዋ ኢትዮጵያ ላይ ትልቅ ተስፋ ነው የታየኝ ሲሉ ገልጸዋል። በተጨማሪም በፕሮግራሙ ላይ የክብር እንግዳ የነበሩት የኢትዮጵያ ህብረት ስራ ኮሚሽን ጽሕፈት ቤት ኃላፊ አቶ አምባይ ወልዴም አሚጎስ በኢኮኖሚው ሴክተር አዳዲስ ነገሮችን በማምጣትና በተለይ ደግሞ በልጆች ላይ ትልቅ ስራ እየሰራ ስለሆነ እንደ ህብረት ስራ ኮሚሽን ማመስገን ፈልጋለሁ ሲሉ ገልጸዋል። ሚዛን የቁጠባና ብድር ህብረት ስራ ማህበር በአሚጎስ ቁጠባና ብድር ህብረት ስራ ማህበር ዋና መስሪያ ቤት የልምድ ልውውጥ ጉብኝት አደረገ። ከትግራይ ክልል የመጡት የሚዛን ቁጠባና ብድር ህብረት ስራ ማህበር አመራር ከአሚጎስ አመራሮች ጋር ሰኔ 6 2018 የልምድ ልውውጥ ጉብኝት አካሂዷል። በሁለቱ ተቋማት መካከል የስራ ልምድ መለዋወጥና የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚያጋጥማቸው ተግዳሮቶች ላይ መፍትሄ መፍጠር የጉብኝቱ ዋና ዓላማ ሲሆን ውይይቱ በዋናነት ትኩረት ያደረገው የአባላት ቁጥር ሲጨምር የሚፈጠሩ የአሰራር ችግሮችን በአፋጣኝ መፍትሄ መስጠት፣ የጥሬ ገንዘብ አያያዝ፣ የብድር አሰጣጥና ከብድር ክፍያ ጋር የሚያያዙ ስጋቶችን መቆጣጠር፣ በተለይ የአባላት ተሳትፎን ለማሳደግ አስተያየቶችን መቀበልና ቅሬታዎች ላይ ትኩረት በማድረግ መስራት፣ የአባላት መድረኮችና ስልጠናዎችን ማዘጋጀት የሚሉ ሀሳቦች ላይ ሰፊ ውይይት ተደርጎበታል። ከዚህም ባሻገር የሚዛን ቁጠባና ብድር ህብረት ስራ ማህበር አመራር ማህበሩ ከአፍሪካ ህብረት ስራ ማህበራት ኮንፌዴሬሽን እና ከሌሎች የምስራቅ አፍሪካ ህብረት ስራ ማህበራት ጋር እንዲሁም ከዓለም አቀፍ የህብረት ስራ ማህበራት ጥምረት ICA ጋር ትስስር መፍጠር እንደሚፈልግና ይህንንም ለማሳካት ከአሚጎስ ባለሙያዎች ጋር ውይይት አድርገዋል። በስተመጨረሻም ጉብኝቱ በመልካም ሁኔታ የተጠናቀቀ ሲሆን ሁለቱ ተቋማት የልምድ ልውውጡን እንደሚቀጥሉበትና ለአባላት ተጠቃሚ የሚሆኑትን ማሻሻያዎች በጋራ ለመስራት መስማማታቸውን አስታውቀዋል። አሚጎስ በአክሱም ከተማ ተደራጅተው ዓለም አቀፍ ትምህርት ቤት ከሚገነቡ አባላቶቹ ጋር በጋራ ለመስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራረመ። አሚጎስ ቁጠባና ብድር ህብረት ስራ ማህበር ባቀረበው የኢንቨስትመንት ብድር አማራጭ መሰረት አባላቱ ተደራጅተው በተለያዩ የኢንቨስትመንት አማራጮች ላይ እንዲሳተፉ ከፍተኛ ድጋፍ እያደረገ ይገኛል። በመሆኑም በአክሱም ከተማ የሚገኙትን አባላቱን በማደራጀት ዓለም አቀፍ ትምህርት ቤት እንዲገነቡ ብድር አቅርቦት አመቻችቷል። በአሚጎስ በኩል ስምምነቱን የፈረሙት የአሚጎስ ሰሜን ዲስትሪክት ዳይሬክተር አቶ ደስታ ገብረ ጻድቃን ይህ ስምምነት አሚጎስ በአዲስ አበባ አባላቱን አደራጅቶ እየሰራው ያለውን የሪል ስቴትና የዓለም አቀፍ ትምህርት ቤት ስራዎች በክልል ከተሞችም ተግባራዊ የሆኑ እንደሚገኙና ቀጣይ መሆኑን ገልጸው አሚጎስ ብድር ከመስጠት ባለፈ ሙያዊ ድጋፍ ለማድረግም ዝግጁ መሆኑን አስታውቀዋል። በኢንቨስትመንቱ ላይ የተሰማሩት የማህበሩ ስራ አስኪያጅ አቶ ኪዳን ናይዝጊ በበኩላቸው የስምምነት መነሻ ሆኖ ወደፊት ብዙ ዜጋ ለማፍራት የሚገነባው ዴንቨር አክሱም ዓለም አቀፍ ትምህርት ቤት እስኪጠናቀቅ ድረስ ጠንካራ የሆነ ትብብር እንደሚቀጥልም አስታውቀዋል። በማህበር የተደራጁት አባላት የሚገነቡት ትምህርት ቤት ዴንቨር ዓለም አቀፍ ትምህርት ቤት አክሱም የሚል ስያሜ የተሰጠው ሲሆን አባላቱ 50 በመቶ ቆጥበው ቀሪው 50 በመቶ ደግሞ በአሚጎስ በሚቀርብ ብድር የሚሰራ ፕሮጀክት ነው። የኢትዮጵያ ህብረት ስራ ኮሚሽን ከፍተኛ የስራ ኃላፊዎች አሚጎስ የሰራቸውን የልማት ስራዎች ጎበኙ። በኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ አብዲ ሙመድ የተመራው ከፍተኛ የስራ ኃላፊዎች አሚጎስ ብድር አገልግሎት በማቅረብ አባላቶቹ በጋራ በመሆን እየሰሯቸው የሚገኙትን የካናዳ ኢንተርናሽናል ትምህርት ቤትና ፊያብ ሪል ስቴትን ሰኔ 11 ቀን 2018 ጎብኝተዋል። በጉብኝቱ ላይ የአሚጎስ ቦርድ ሰብሳቢ አቶ ዳዊት ወልደ አማኑኤል እነዚህ የልማት ስራዎች በአሚጎስ አባላት ተነሳሽነት የተሰሩ ስራዎች ናቸው፣ አሚጎስ የህብረት ስራ ማህበራት አዋጅ ያካተታቸውን መርሆች በተግባር እየሰራ የሚገኝ ማህበር በመሆኑ ደስታ ይሰማናል ሲሉ ገልጸዋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ በበኩላቸው አባላት በአዲስ አበባ ብቻ ሳይሆን በክልል ከተሞችም በጋራ የሚሰሯቸው ስራዎችን መደገፍ
በሰፊው የሚቀጥል ተግባር መሆኑን አሳውቀው በቅርቡ የወጣው የህብረት ስራ አዋጅም ይህንን ጥረት የሚደግፍና የሚያበረታታ መሆኑ አሚጎስ ከዚህ የበለጠ ጠንክሮ እንደሚሰራ ገልጸዋል። ምክትል ኮሚሽነር አቶ አብዲ ሙመድ በጉብኝቱ ወቅት እንደገለጹት ደረጃውን የጠበቀ ኢንተርናሽናል ትምህርት ቤትም ሆነ የሪል ስቴት ዘርፍ ለአንድ ግለሰብ የሚከብድ በመሆኑ የአሚጎስ አባላት በጋራ የሰሩት ስራ የሚደነቅና ማህበራትም ከዚህ ተሞክሮ የሚወስዱት ተግባር መሆኑን አሳስበዋል። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።